ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሀሳብ ተገናኘን። በዛሬ ፕሮግራሜ በተለይ ለሴት እህቶቼ እጅግ በጣም የሚጠቅማችሁን ሀሳብ ነው ይዤላችሁ የመጣሁት። ሴቶች በፍቅር ግንኙነት ውስጥ ወንዱ አንቺን ብቻ እንዲል ያንቺ ብቻ እንዲሆን ወይንም ደግሞ የተመኘሽው ወንድ ከአንቺ ጋር እንዲኖር በአጠቃላይ የፍቅር ህይወታችሁ ጤናማ እንዲሆን ማድረግ ያለባችሁን አራት መሰረታዊ ነገሮችን እነግራችኋለሁ። እነዚህ አሁን የምነግራችሁን አራት ነገሮች በፍቅር ህይወታችሁ ላይ ተግባራዊ የምታደርጉ ከሆነ በጣም ጤናማ የሆነ ዘለቄታዊ የፍቅር የትዳር ህይወት እንዲኖራችሁ ያደርጋል። ስለዚህ እነዚህ አራት ቁልፍ ነገሮች ምንድን ናቸው የሚለውን እናያለን ማለት ነው። አብራችሁን ቆዩ። ዶክተር ዮናስ ነኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደውል ምልክቷንም እየተጫናችሁ ቤተሰብ ሁኑ። ይህን መረጃም ደግሞ ላይክ እና ሼር አድርጋችሁ ሌሎችም እህቶች ጋር እንዲደርስ እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሀሳባችን እንግባ። በመጀመሪያ የምነግራችሁ ሴቶች በፍቅር ግንኙነት ውስጥ ነገሮችን አታፍጥኑ። ነገሮችን አታፍጥኑ ማለት ምንድነው? ዋጋሽን ከፍ ማድረግ አለብሽ። አሁን ብዙ ጊዜ ሴቶች በፍቅር ግንኙነት ውስጥ ከሚሰሯቸው ስህተቶች ውስጥ አንዱ ይሄ ነው። በተለይ ደግሞ ወንዱን ከፈለጉት ወንዱ ወደ ወንዱ ከተሳቡ ምን ያደርጋሉ? ነገሮችን ሁሉ ያፈጣጥናሉ። አብሮ ለመተኛት ራሱ ብዙም ወደ አለመግደርደርና ነገሮችን ወደ መጨረስ ነው የሚገቡት። ይሄ ትልቅ ዋጋ ያስከፍላቸዋል። በነገራችን ላይ በተለይ ሁሉን ነገር ቶሎ እሺ አትበሉ። በሂደት ቀስ እያላችሁ ወንዱ ዋጋ ከፍሎ ያገኛችሁ ማለት ነው። በሌላ ቋንቋ ይሄ በደንብ ግልጽ የሚሆንላችሁ ወንዱ በደንብ ዋጋ ከፍሎ ያገኛችሁ ለእናንተ ምን ያህል ዋጋ እንዳላችሁ ማወቅ መቻል አለበት። ነገር ግን ገና ሲተዋወቅሽ የሆነ ነገሩ ስቦሽ ቶሎ እሺ ትይዋለሽ። ከዛ በኋላ ነገሮችን አፈጣጥናችሁ በተወሰኑ ጊዜያቶች ውስጥ አብሮ እስከ መተኛት ትሄዳላችሁ። ይሄ በቀላሉ የሚያገኝሽ ከሆነ ላንቺ ያለው ግምት ዝቅ ይላል። ነገር ግን ብዙ ለፍቶ ዋጋሽን አይቶ ብዙ አድክመሽው የሚያገኝሽ አይነት ከሆነ ግን ዋጋ እንዳለሽ ያውቃል። አለበለዚያ በነገራችን ላይ አንቺ ፈልገሽው ራሱ ነገሮችን ስታፈጣጥኚ የሆነ በቀላሉ ካገኘሽ ሌላም ወንድ እንደዚህ በቀላሉ እንደሚያገኝሽ ነው የሚያየው። ይሄን ያህል ዋጋ እንደሌለሽ የፈለገ ሁሉ ቶሎ ሊያገኝሽ ወይም ቶሎ አብሮሽ ሊተኛ እንደሚችል አይነት እሳቤ በውስጡ ያስባል። ስለዚህ ሴቶች ዋጋችሁን ከፍ ማድረግ፣ ይሄ ነገሮችን አለማፍጠን። በተለይ በአሁን ዘመን አብሮ መተኛት በጣም ቀላል ሆኗል። ወደድኩሽ መባባል፣ ነገሮችን ማፈጣጠን፣ ከተወሰነ ጊዜ በኋላ አብሮ ወደ መተኛት ይኬዳል። ይሄ በጣም ስህተት የሆነ የሴት ልጅን ዋጋና ክብር ዝቅ የሚያደርግ ነገር ስለሆነ በመጀመሪያ ነገሮችን ረጋ አርጋችሁ ለመሄድ ሞክሩ። ይሄ ትልቅ የፍቅር መሰረት ነው። ሁለተኛው ነገር ደግሞ ምንድነው? ሴቶች ይሄ ውስጣዊ ባህሪያችሁን ማጋለጥ የለባችሁም። ውስጣዊ ባህሪያችሁ ማለት ለምሳሌ መጨቃጨቅ ሊሆን ይችላል። አሁን ስትደውይለት ስልክ የማያነሳ ከሆነ ለምንድነው ስልክ ያላነሳኸው? ከማን ጋር ሆነ ነው? ምን እያደረክ ነው? ይሄ በትንሽ በትልቁ ቶሎ የምትቆጪ፣ ቶሎ የምትናደጂ፣ የምትጨቃጨቂ፣ ሌላ ነገር ውስጥ የምትገቢ ወይንም ደግሞ የምትጠራጠሪው ከሆነ እንደዚህ አይነት ሌላ ባህሪያቶች ውስጥ የምትገቢ ከሆነ ይሄ ግንኙነታችሁ እየሻከረ ይሄዳል። ወንዱ ቢፈልግሽ ቢወድሽ ራሱ አንቺን ፈልጎ ወደ አንቺ ቢመጣ ራሱ በኋላ በሆነ ባልሆነ የምትጨቃጨቂ፣ በሆነ ባልሆነ የምትጠራጠሪ ነገሮች ላይ ይሄ የተረጋጋሽ አይነት ካልሆንሽ ወንዱ ላንቺ ያለው ክብር፣ ግምት፣ ፍቅር ራሱ ቀስ እያለ እየቀዘቀዘ ይሄዳል። ይሄ በኋላ በመሃላችሁ በጣም ግጭት እየተደጋገመ ሄዶ እስከ መለያየት ሁሉ ሊያደርሳችሁ ይችላል። ስለዚህ እንደዚህ አይነት ነገሮች ላይ በጣም ጠንቃቃ መሆን፣ በጣም የተረጋጋ አስተዋይ መሆን ዘለቄታዊ የፍቅር ግንኙነት እንዲኖራችሁ ያደርጋል። ሌላ ሶስተኛ የምነግራችሁ ምንድነው? አንዳንድ ሴቶች ላይ የማየው ባህሪ ጥፋት ሳታጠፉ እንኳን አላስፈላጊ ይቅርታን መጠየቅ። ለምሳሌ በፍቅር ግንኙነታችሁ ስር የሆነ ግጭት ሲፈጠር ጥፋቱ የወንዱ ሊሆን ይችላል። እሱ ባጠፋው ነገር ሊሆን ይችላል የተጋጫችሁት። ነገር ግን ሴቶች በተለይ አንዳንድ ሴቶች እሱን ላለማጣት እያላችሁ እሱ አጥፍቶ እናንተ ይቅርታ መጠየቅ፣ እንደዚህ አይነት ነገሮች ተገቢ አይደሉም። በነገራችን ላይ ይብለጥ ወንዱ እየጠገበብሽ እንዲሄድ ይሄ ምንም ባደርጋት የትም አትሄድም አይነት ስሜት እንዲሰማው ያደርጋል።
እሱ ከሆነ ጥፋተኛ ይቅርታ ሊልሽ ይገባል። አንቺ ከሆንሽ ጥፋተኛ ይቅርታ ልትይ ትችያለሽ። ነገር ግን እሱ እንኳን እያጠፋ አይ ቆይ ስለምወደው እንዳላጣው ወይንም ደግሞ ሌላ ጊዜ ይስተካከላል፣ ቆይ እንደዚህ ያደርጋል እያላችሁ እሺ በቃ ይቅርታ፣ እሺ በቃ እንዲህ እያላችሁ እናንተ ብቻ ይሄ ተለማማጭ እናንተ ብቻ ፍቅሩን ለማስቀጠል መስዋዕትነት የምትከፍሉ መሆን የለበትም። መብታችሁን ማስከበር፣ ክብራችሁን መጠበቅ ያስፈልጋል። ይሄ በርካታ ሴቶች የምታደርጉት ነገር ስለሆነ ይሄንን ነገር ልታስተካክሉ ይገባል። አንድ ምጨምርላችሁ ነገር ምንድነው? እሱን ያንቺ ለማድረግ ይሄ የተለያዩ ነገሮችን መጠቀም ለምሳሌ ወይ ወንዱ ኮራ ኮራ የሚልብሽ ከሆነ ወይ ይሄ አይፈልገኝም ብለሽ የምታስቢ ከሆነ እና እሱን ማጣት አልፈልግም እምትይ ከሆነ ለምሳሌ አንዳንድ ሴቶች የሚያደርጉት ወይ ወንዱን በገንዘብ ለማማለል መሞከር ወይ ደግሞ ይሄ በሰውነታቸው ለማማለል መሞከር ይሄ ጤናማ ከሆነ ከፍቅር ግንኙነት ውጪ ወንዱን የነሱ ለማድረግ ሌላ ነገር ውስጥ መግባት ይሄ በፍጹም ተገቢ ያልሆነ ነገር ነው። ፍቅር በትክክለኛው የፍቅር መንገድ ውስጥ እንደዚህ አይነት ነገሮች ዋጋ የላቸውም። ለምሳሌ በገንዘብሽ አባብለሽ ከሆነ የያዝሽው ነገ በሆነ አጋጣሚ ወይ ገንዘብሽ ቢያልቅ ወይ ገንዘብ ቢያገኝ ብቻ ከገንዘብ ጋር የተያያዘ ችግር ቢፈጠር እሱን ታጪዋለሽ ማለት ነው። ምክንያቱም እሱ ወዶሽ አፍቅሮሽ ሳይሆን ገንዘብሽን ብሎ ነው ካንቺ ጋር ያለው። አንቺም በገንዘብ እየደለልሽ ነው የያዝሽው። ይሄ እውነተኛ ፍቅር ሊሆን አይችልም። ሌላው ልክ እንደ ገንዘብ ሁሉ በሰውነታቸው ደግሞ የሚያማልሉ አሉ። ቆንጆ ሆነው ለመታየት ወይንም በየጊዜው ከሱ ጋር አብሮ መተኛት ይሄ በሴትነቴ እይዘዋለሁ የሚል አይነት እምነት ውስጥ ገብተው ትክክለኛ በአመለካከት በአስተሳሰብ ተስማምተው ሳይሆን በስሜት ብቻ እሱ የሚፈልገው በስሜቴ ካስደሰትኩት የትም አይሄድም የሚል እምነት ውስጥ ገቡና በቃ በሰውነትሽ ብቻ እሱን ለማማለል በእንደዚህ አይነት ነገሮች ውስጥ ትገቡና በኋላ ወይ ወንዱ ከሆነ ጊዜ በኋላ ወደ ሌላ ይሄዳል ወይ ሌላ ችግር ይፈጠራል። ምክንያቱም ትክክለኛ መሰረቱ ፍቅር አይደለም። አንቺ ጋር እንዲቆይ ያደረገው ወይ ሰውነትሽ ነው ወይ ገንዘብሽ ነው የሆነ ነገር ነው። በኋላ ያሃ እንዲሸሽ ያደርገዋል። ስለዚህ ሴቶች ከወደድሽው አንድን ወንድ ፍቅርሽን ትገልጭለታለሽ፣ ለሱ ማድረግ ያለብሽን ጤነኛ ነገር ታደርጊያለሽ። ያ ነገር ከገባው እውነትም ትወደኛለች ካለና እሱም ላንቺ ተመሳሳይ ስሜት ካለው አብራችሁ ትቀጥላላችሁ። ከሌለው ግን አንቺ ብቻ የምትደክሚበት ወይንም አንቺ ብቻ በተለያየ ነገር እሱን ግዴታ ለመያዝ መታገል የለብሽም። ሴቶች በአጠቃላይ በተለይ እነዚህ 4 ነገሮች በፍቅር ህይወታችሁ ላይ በደንብ ማወቅ መገንዘብና ተግባራዊ ማድረግ ያለባችሁ ነገሮች ናቸው። እነዚህን ነገሮች ካስተካከላችሁ ዘለቄታዊ ጤናማ ትክክለኛ የፍቅር ህይወት እንዲኖራችሁ ይረዳችኋል ማለት ነው። ዶክተር ዮናስ ነበርኩ። ይህንን ሀሳብ ላይክ እና ሼር እያደረጋችሁ ለሌሎችም አጋሯቸው። ለቤት አዲስ የሆናችሁ ደግሞ ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ደግሞ ሌላ ጠቃሚና አስተማሪ ሀሳብ ይዤላችሁ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ